ዋው ዋው! በጣም የሚገርም ውጤት ነበር ትላንትና የተከሰተው። እንግዲህ አብዛኞቹ የእግር ኳስ አፍቃሪያን ያው አንዳንዶች የአርሴናል ደጋፊዎችም ጭምር ማድሪድ ጨዋታውን ሙሉ በሙሉ አሸንፎ ይወጣል ብለው ያሰቡ ነበሩ። ነገር ግን ማድሪድ ጨዋታውን ሊያሸንፍ አይደለም፣ በጨዋታ ላይ አልነበረም። ትላንትና ምሽት እንግዲህ አርሰናል በቻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ሪያል ማድሪድን 3-0 አሸንፎታል። እጅግ በጣም ግሩም ጨዋታ በነበረው በመጀመሪያው አጋማሽ ላይ ጨዋታው ያለምንም ግብ ተጠናቆ ነበር። ነገር ግን ከእረፍት መልስ በሁለተኛው አጋማሽ ላይ እጅግ የሚያስደንቅ ድንቅ እንቅስቃሴ ሲያደርግ የነበረው አርሰናል ዴክላን ራይስ የግሩም የከርሊ ወይም ደግሞ ኳሱን አጠማዘው የመታትን የፍጹም ቅጣት ምት በማስቆጠር የአርሴናል ተጫዋቾችን ተነሳሽነት ጨምረላቸው። በጣም የሚገርም ድንቅ ግብ ነበር። እናም ያው ቆየት ብሎ ድጋሚ ዴክላን ራይስ በተመሳሳይ ሁኔታ ከፍጹም ቅጣት ምት ለአርሰናል እንግዲህ ያው ተመሳሳይ በሚመስል መልኩ ለአርሰናል ሁለተኛውን ጎል አስቆጠረ። አርሰናል 2-0 መብራቱን ቀጠለበት። ሪያል ማድሪዶች አላመኑም። ቤሊንጋም፣ ቪኒሲየስ ጁኒየር፣ ኤምባፔ ሁሉም ፈዘው ቀሩ። በጣም የሚገርም ጨዋታ ነበር ምሽት ላይ። እናም ጨዋታው በዚሁ ተጠናቀቀ ተብሎ እየተጠበቀ ሚካኤል ሜሪኖ እንግዲህ አዲሱ የአርሴናል አጥቂ የሆነው ሜሪኖ ሶስተኛውን ጎል በማስቆጠር እንግዲህ ጨዋታውን በዛ እንዲጠናቀቅ እስከ 96ኛው ደቂቃ ላይ መቆየት አስፈላጊ ነበር። እጅግ በጣም የሚያስደንቅ የአርሰናል ደጋፊዎችን እንግዲህ ፈንጠዚያ ስትመለከት በኢምሬትስ እንግዲህ በጣም የሚገርም ነው። ሚኬል አርቴታ እንኳን አስተያየት ሲሰጥ በጣም ደስተኛ ሆኖ ነው። የሆነ ያላመን አይነት ስሜት በውስጡ በፊቱ ላይ ይታይ ነበርና ያው የሚገርም ጨዋታ ነው። እንኳን ደስ ያላችሁ የአርሰናል ደጋፊዎች። እናም ይህም እንግዲህ በመልሱ ጨዋታ ላይ ለሪያል ማድሪድ እጅግ በጣም ከባድ ጨዋታ አድርጎታል። ያው አሁን እንግዲህ አርሰናል በዚህ ውጤት ይሄንን ውጤት አስጠብቆ ማለፉን ያረጋግጣል ማለት ነው። በቀጣዩ የሁለተኛ ጨዋታ እንግዲህ በበርናባው የሚደረገው